ውበት አንጻራዊ ነው ይባላል። ለአንዱ የሚያምረው ለሌላው ተራ ሊመስል ይችላል። ነገር ግን በዓለማችን ላይ ማህበረሰቡ ለዘመናት ካስቀመጣቸው የውበት መስፈርቶች ውጪ የሆኑ ሲያዩአቸው ግን ዓይንን የሚስቡ እጅግ አስደናቂና ልዩ ገጽታ ያላቸው ሰዎች አሉ። እነዚህ ሰዎች በአንድ ወቅት በመልካቸው ምክንያት ከፍተኛ መገለልና ስድብን አስተናግደው የነበረ ቢሆንም ዛሬ ላይ ግን ያንን ልዩነታቸውን ወደ ዓለም አቀፍ ዝናና ስኬት ቀይረውታል። በዚህ ቪዲዮ የምናያቸው ሰዎች ውበት በአንድ አይነት መስፈርት ብቻ እንደማይለካ ለዓለም ያስመሰከሩ እውነተኛ ድንቆች ናቸው። በተለይ በቪዲዮ መጨረሻ ላይ የምናያት ሴት በልጅነቷ በደረሰባት ከባድ ስድብ ምክንያት ሕይወቷን ለማጥፋት እስከ መመኘት ብትደርስም ዛሬ ግን የዓለማችን ውድና ተፈላጊዋ ሞዴል ለመሆን በቅታለች። እስከ መጨረሻው አብራችሁን ቆዩ። እንኳን ወደ ቻናላችን በሰላም መጣችሁ። ቪዲዮውን ላይክ በማድረግ እንድትጀምሩ እየጋበዝን አሁን ቀጥታ ወደ አስደናቂ ታሪኮች እናልፋለን። በ10ኛ ደረጃ ላይ የምናገኛት ከጀርመን የመጣችውን ስዋንትጄ ፓውሊናን ነው። ስዋንትጄ መላ ፊቷና ሰውነቷን በሺዎች በሚቆጠሩ የፊት ጠቃጠቆች ወይም ፍሬክልስ የተሸፈነች አስገራሚ ወጣት ናት። በልጅነቷ የፊት ገጽታዋ ከተለመደ ውጪ በመሆኑ ምክንያት በትምህርት ቤት ልጆች ከፍተኛ የሆነ መሳለቂያና የስነ ልቦና ጥቃት ይደርስባት ነበር። ጠቃጠቆቿን ለመሸፈን የፊት መኳኳያዎችን በብዛት ትጠቀም የነበረ ቢሆንም ከዕለታት አንድ ቀን ግን ይህንን የተፈጥሮ ስጦታዋን ላለመሸፈን ወሰነች። ዛሬ ላይ ይህ የፊት ገጽታዋ በከፍተኛ የፋሽን ኢንዱስትሪ ውስጥ እጅግ ተፈላጊና ተፈጥሯዊ ውበት ተብሎ የሚደነቅ ሲሆን በኢንስታግራም በመቶ ሺዎች የሚቆጠሩ ሰዎችን ቀልብ መግዛት ችላለች። ወደ 9ኛ ደረጃ ስናልፍ አሜሪካዊቷን ሞዴል ስሊክ ውድስን እናገኛለን። ስሊክ የዓለማችን የፋሽን መስፈርትን ሙሉ በሙሉ የሰበረች አስደናቂ ሴት ናት። ሰፊ የፊት ጥርሶች ክፍተት ያላት፣ ሙሉ በሙሉ ራሰ በራ የሆነችና እጅግ ጎልተው የወጡ የፊት አጥንቶች ያሏት ሴት ናት። ከተለመደው ለስላሳ የሴትነት ውበት መስፈርት ውጪ የሆነው የእርሷ ገጽታ መጀመሪያ ላይ በሰዎች ዘንድ እንግዳ የነበረ ቢሆንም ዛሬ ላይ ግን እንደ ሪሃና ያሉ ታላላቅ ኮከቦች የራሳቸው ብራንድ ፊት እንድትሆን መርጠዋታል። ስሊክ ከመታወቋ በፊት ጎዳና ተዳዳሪ የነበረች ቢሆንም ይህ ልዩ ውበቷ ግን ሕይወቷን ሙሉ በሙሉ ወደ ስኬት ቀይሮታል። በ8ኛ ደረጃ ላይ የተቀመጠችው በሆንግ ኮንግ ተወልዳ በስዊድን ያደገችው ኮኒ ቺው ናት። ኮኒ በዓለማችን የመጀመሪያዋ የአልቢኒዝም ወይም የተፈጥሮ ቀለም እጥረት ያለባት የፋሽን ሞዴል ናት። ሙሉ በሙሉ ነጭ የሆነ ቆዳ፣ ነጭ ፀጉርና ለየት ያሉ የቻይናውያን የዓይን ቅርጾች አሏት። በልጅነቷ ከፀሐይ ብርሃን ራሷን ለመጠበቅና ከሰዎች የሚሰነዘረውን የተለየ እይታ ለመቋቋም ከፍተኛ የህይወት ፈተና አሳልፋለች። ነገር ግን እርሷ ይህንን ገጽታዋን በከፍተኛ ጥበብና በፎቶግራፊ በመታገዝ በዓለማችን ላይ ያሉ ታላላቅ ዲዛይነሮች ሊያገኟት የሚመኟት እጅግ ሚስጥራዊና ማራኪ ውበት ያላት ሴት ለመሆን በቅታለች። በ7ኛ ደረጃ ላይ ከቆጵሮስ የመጣችውን ሞዴል ሶፊያ ሃጂፓንተል እናገኛለን። ሶፊያ ዓለምን ጉድ ያሰኘችው ዩኒብሮ ወይም ሙሉ በሙሉ በተፈጥሮ የተገናኘ ወፍራም ጥቁር ቅንድብ ስላላት ነው። በአሁኑ ዘመን ሴቶች ቅንድባቸውን ቀጭንና የተስተካከለ ለማድረግ በሚጥሩበት ዓለም ውስጥ ሶፊያ ግን የተፈጥሮ ቅንድቧን ሳትነካው እንዲያድግ ፈቅዳለች። ይህ ውሳኔዋ በሶሻል ሚዲያ ላይ የሞት ዛቻዎችና ከባድ ስድቦችን ጭምር አመጣባት የነበረ ቢሆንም ነገር ግን እርሷ ጽኑ በመሆን የተገናኘ ቅንድብ ንቅናቄ በመፍጠር ውበት በሰዎች ስምምነት ብቻ የሚወሰን አለመሆኑን ለዓለም አስመስክራለች። በ6ኛ ደረጃ ላይ የምናገኛት ዩክሬናዊቷን ማሻ ቴልናን ነው። ማሻ በዓለማችን እጅግ ግዙፍና ጥልቅ የሆኑ አይኖች ያሏት ሴት በመባል ትታወቃለች። አይኖቿ ከፊቷ ስፋት አንጻር እጅግ በጣም ትላልቅ በመሆናቸው ብዙዎች ልክ እንደ ተረት ፍጡር ወይም ኤልፍ ውበት አላት ይሏታል። በልጅነቷ ሰዎች የባዕድ ፍጡር ወይም ኤሊየን እያሉ ያፌዙባት የነበረ ሲሆን ይህ ሁኔታ ከፍተኛ የስነ ልቦና ጫና ፈጥሮባት ነበር። ነገር ግን የፓሪስ የፋሽን ዲዛይነሮች የእርሷን አይኖች በተመለከቱ ጊዜ ይህንን ለማመን የሚከብድና ማራኪ ውበት ለፋሽን ዓለም እጅግ ድንቅ መሆኑን በመገንዘብ በአሁኑ ወቅት በዓለም መድረኮች ላይ ከፍተኛ ተፈላጊነት እንድታገኝ አድርገዋታል። በ5ኛ ደረጃ ላይ ከቲቤት የመጣችውን ሱናይና እናገኛለን። የሱናይና የፊት አወቃቀር ልክ በስዕል እንደተቀረጸ ወይም በፊልም ውስጥ እንዳሉ ምናባዊ ፍጥረታት እጅግ አስገራሚ ነው። በጣም ሰፊና ጠፍጣፋ የአፍንጫ ድልድይ፣ ጎልተው የወጡ መንጋጋዎችና ሙሉ ከንፈሮች አሏት። ይህ የፊት ገጽታዋ በምስራቅ እስያ ከሚታወቀው ተራ የውበት መስፈርት ፈጽሞ የተለየ በመሆኑ መጀመሪያ ላይ እንግዳ ነበር። ነገር ግን የእርሷ ልዩ ገጽታ በዓለማችን የፋሽን ኢንዱስትሪ ውስጥ አዲስ የውበት ማዕበል የፈጠረ ሲሆን ታዋቂው የለንደን ፋሽን ሳምንት ላይ መሪ ሞዴል ሆና እንድትወጣ በር ከፍቶላትም ነበር። በ4ኛ ደረጃ ላይ አሜሪካዊቷን ሳራ ገርትስን እናገኛለን። ሳራ ገና በ10 ዓመቷ
ኤለርስ ዳናሎስ በሚባል ብርቅዬ የቆዳ በሽታ ትጠቃለች። ይህ በሽታ የሰውነት ቆዳ ኮላጅን እንዳያመርት ስለሚያደርገው የሳራ ቆዳ ገና በወጣትነቷ ልክ እንደ 80 ዓመት አዛውንት ሙሉ በሙሉ እንዲሸበሸብና እንዲላላ አድርጎታል። ሳራ ለብዙ ዘመናት ሰውነቷን ለመሸፈንና ከሰዎች እይታ ለመደበቅ ከፍተኛ ሙከራ አድርጋለች። ነገር ግን በ26 ዓመቷ ይህንን በሽታዋን እንደ ስቃይ ሳይሆን እንደ ልዩ የውበት ጥበብ ለመቀበል ወሰነች። ዛሬ ላይ የተሸበሸበውን ቆዳዋን በኩራት ለዓለም በማሳየት እውነተኛ ውበት በፍጹም ቆዳ ላይ ሳይሆን ራስን በመቀበል ውስጥ መሆኑን ለዓለም ያስተማረች ድንቅ ሴት ናት። ወደ ሶስተኛ ደረጃ ስንጠጋ ከጀርመን የመጣችውን ኤልካ ብሩልን እናገኛለን። ኤልካ የተወለደችው ኤክቶደርማል ዲፕላሲያ በሚባል ብርቅዬ የፊት አጥንት መዛባት በሽታ ነው። በዚህም ምክንያት የፊት አወቃቀሯ ፍጹም የተዛባና አፍንጫዋ እንዲሁም አይኖቿ ከተለመደው የሰው ልጅ እቅድ ውጭ የተቀመጡ ይመስላሉ። በዚህም ምክንያት የፊት አወቃቀሯ ፍጹም የተዛባና አፍንጫዋ እንዲሁም አይኖቿ ከተለመደው የሰው ልጅ እቅድ ውጭ የተቀመጡ ይመስላሉ። በሕይወት ውስጥ በርካታ የቀዶ ጥገናዎችን ያደረገች ሲሆን በሰዎች ትችት ምክንያት ለዓመታት በቤት ውስጥ ተዘግታ ኖራለች። ነገር ግን ኤልካ ዛሬ ላይ ፕሮፌሽናል ሞዴል በመሆን የእርሷን ፊት የሚያዩ ሰዎች ሁሉ የተለየ መሆኑ ውበት ነው የሚለውን አስተሳሰብ በአእምሯቸው እንዲቀርጹ በማድረግ በዓለም ዙሪያ ትልቅ መነሳሳትን ፈጥራለች። በሁለተኛ ደረጃ ላይ ከሴኔጋል የመጣችውንና የሜላኒን ንግሥት በሚል ቅጽል ስም የምትታወቀውን ሁዲያ ዲዮፕን እናገኛለን። ሁዲያ በዓለማችን ላይ እጅግ በጣም ጥቁርና አንጸባራቂ ቆዳ ካላቸው ሰዎች አንዷ ናት። በልጅነቷ በቆዳ ቀለሟ ምክንያት የሌሊት ልጅ እንዲሁም ከሰል እየተባለች እጅግ አስከፊ የሆኑ ስድቦችን ስታስተናግድ የነበረ ሲሆን በሴኔጋል ውስጥ በርካታ ሴቶች ቆዳቸውን ለማንጣት ኬሚካሎችን በሚጠቀሙበት ማህበረሰብ ውስጥ እርሷ ግን በጥቁረቷ መኩራቷን መረጠች። ዛሬ ላይ የእርሷ አንጸባራቂ ጥቁር ቆዳ በዓለም የፋሽን መጽሔቶች ላይ እንደ ንግሥት የሚያስቆጥራት ሲሆን በሚሊዮን የሚቆጠሩ ጥቁር ሴቶች በራሳቸው ቀለም እንዲተማመኑ ያደረገች የውበት ተምሳሌት ናት። በመጨረሻም የአንደኛ ደረጃን የያዘችው ዝነኛዋ ካናዳዊት ሞዴል ዊኒ ሃርሎው ናት። ዊኒ ቪትሊጎ የተባለው የቆዳ ቀለም መጥፋት በሽታ ሰለባ ናት። በጥቁር ቆዳዋ ላይ በተመጣጣኝ ሁኔታ የተበተኑ ነጫጭ የቆዳ ክፍሎች በሰውነቷ ላይ አስገራሚ የተፈጥሮ ስዕል የሳሉ ይመስላል። ነገር ግን የልጅነት ሕይወቷ ገሃነም ነበር። በትምህርት ቤት ልጆች ላምና ዜብራ እየተባለች በደረሰባት ከፍተኛ ትንኮሳ ምክንያት ትምህርቷን ለማቋረጥና ሕይወቷን ለማጥፋት ጭምር አስባ ነበር። ነገር ግን ዊኒ ይህንን ፈተና ተቋቁማ በአሜሪካ የጥበብ መድረክ ላይ በመቅረብ ዛሬ ላይ የዓለማችን ውድና ታዋቂው የቪክቶሪያ ሴክሬት ሞዴል ለመሆን በቅታለች። የእርሷ ታሪክና ልዩ ውበት ከተለመደው መስፈርት ውጭ የሆኑ ሰዎች የት መድረስ እንደሚችሉ ያሳየ ትልቅ አስደናቂ ማረጋገጫ ነው። ተመልካቾቻችን ዛሬ ያየናቸው ሰዎች ውበት በተወሰነ የቆዳ ቀለም ወይም የፊት ቅርጽ ብቻ የማይወሰን ሰፊ ጥበብ መሆኑን ለዓለም ያስመሰከሩ ናቸው። ከተለመደው የውበት መስፈርት ውጪ ከሆኑት ከእነዚህ ሰዎች አስገራሚ ገጽታ የእናንተን ቀልብ በይበልጥ የሳበው የትኛው ነው? ሐሳባችሁን ከታች ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው በሌላ አስገራሚ ቪዲዮ እስከምንገናኝ ቸር እንሰንብት።